GoPro 13 Black ይሄ አክሽን ካሜራ እስከዛሬ ከነበሩት አክሽን ካሜራዎች ምን የተሻለ ነገር ይዞልን መጣ፣ እንዲሁም ደግሞ በውስጡ ቦክሱ ምን ይዛል የሚለውን አብረን የምናየው ይሆናል። አንቦክስ ኔሽን ኢትዮች ነን። ይሄ ቻናል ለየት የሚያደርገው አዳዲስ እቃዎች ወይም ደግሞ አዳዲስ ኤሌክትሮኒክሶች ሲመጡ አንቦክስ እናደርጋለን፣ ሪቪው እንሰራባቸዋለን። ቤተሰብ በመሆን ሰብስክራይብ ማድረጋችሁን እንዳረሱ። እንዲሰራላችሁ የምትፈልጉትን እቃዎች ኮሜንት ላይ በማስቀመጥ እኛ ሪቪው እናደርግላችኋለን ማለት ነው። የዚህ አካውንት ፋሚሊ በመሆን ተከታተሉ እንላለሁ። ወደ ቪዲዮ እንገባለን። ከካርቶኑ አልፈን የምናገኘው ባግ ከዚህ በፊት የተለመዱት ኮመን የሆነው የጎፕሮ ባግ ነው፣ ግን ሰምሃው የሆነ ፕሪሚየም የሆነ ፊኒሽ እንዳለ ያስታውቃል። ወደ ውስጡን በምንገባበት ሰዓት ዩዘር ማኑዋል እንዲሁም ደግሞ 64 ጂቢ ሳንዲስክ ኤክስትሪም ፕሮ የሆነ ሜሞሪ ካርድ አብሮ እናገኛለን። በተጨማሪም በምንመለከትበት ሰዓት ከቻርጀር እንዲሁም ደግሞ ከተለያዩ ፋሲሊቲዎች ውጪ ራሱ ካሜራውን የምናገኘው ይሆናል። ወደ ካሜራው ስንመለስ ከበፊቱ ሉክ ሰምሃው የሆነ የተሻሻለ ፕሪሚየም የሆነ ፊኒሽ አለው። በተጨማሪ ስክሪኑ ላይ በጣም ተጠቦበት እንደሰሩት ይናገራሉ። ስለዚህ ካሜራ ይሄንን ይመስላል ማለት ነው። ካሜራው ባትሪ በምናስገባበት ሳይድ ነው ይሄ የምትመለከቱት። የበፊቱ አይነት ክሊፕ የምናገኝበት ሲሆን ለተለያዩ አይነት አገልግሎቶች የሚውል የጎፕሮ ኮመን የሆነው አይነት ማውንት ነው ያለው። ትራይፖድም ለማሰር ይሁን ከሄልሜት ጋር የሚገናኙትን ለማገናኘት እንዲሆን ተዘጋጅቶ የተሰራ ነው። ከዚህ በተጨማሪ አንድ ባትሪ አብረን የምናገኝ ይሆናል። ይሄን ይመስላል ውስጡ ያለው። እንግዲህ ቦክሱ ምን ይዛል የሚለውን ከዚህ ቀደም እንዳያችሁት ነው ማለት ነው። አብሮት የሚመጡት እቃዎች እነዛ ብቻ ናቸው ማለት ነው። ነገር ግን በጣም ልዩ የሚያደርገው ሂሮ 13ን በውስጡ ካሉ አክሰሰሪዎች በተጨማሪ ኤክስተርናሊ የምትገዟቸው ብዙ አይነት አክሰሰሪዎች አሉ። እነሱንም ከቨር ለማድረግ እንሞክራለን። ወደ ካሜራው ስንመለስ 27 ሜጋፒክሰል ሴንሰር ነው ያለው። በጣም ቆንጆ የሆነ ሪዞሉሽን ያለው ፎቶዎች እንዲሁም ደግሞ ቪዲዮዎች እንድንይዝ ያደርገናል። ወደ ቪዲዮ ፐርፎርማንሱ ስንመጣ ደግሞ ቪዲዮ 5.3K በ60 ፍሬም ፐር ሰከንድ ይቀርጽልናል ማለት ነው። ይሄም ማለት በጣም ስሙዝ የሆነ ቆንጆ የሆነ ጥራት ያለው ቪዲዮ እንድንቀርጽ ያደርገናል። ከዛም በተጨማሪ 4K በ120 ፍሬም ፐር ሰከንድ ሲቀርጽልን አልትራ ስሙዝ የሆነ በጣም ገርም ፉቴጅን የሚሰጠን ነው ማለት ነው። በተጨማሪም 2K ቪዲዮን እስከ 240 ፍሬም ፐር ሰከንድ ድረስ መቅረጽ ይችላል ማለት ነው። በውስጡ በጣም ቆንጆ የሆነ ፐርፎርማንስ ይዞ የመጣ እቃ ነው። በተጨማሪም ሌላኛውና አዲስ ፊቸር እስከዛሬ ከተለመዱት ከአክሽን ካሜራዎች ለየት ያለው ነገር የሌንስ ተቀባይነቱ ነው። ለተለያየ አይነት ሌንሶችን መጠቀም እንድንችል አድርጎ ነው የተሰራው። እዚህ ጋር እንደምትመለከቱት የኤንዲ ፊልተሮችን ማሰር ይችላል። አልትራ ዋይድ የሆነ ማክሮ የሆነ እንዲሁም ደግሞ በጣም ለየት ብሎ ያገኘሁት እኔ ፐርሰናሊ አናሞርፊክ ሌንስ የሚባል አዲስ የሌንስ ታይፕ ይዞ የቀረበ ነው። ይሄም ደግሞ በጣም የሚገርም ሲኒማቲክ ሉክ እንዲኖረው ያደርገናል ማለት ነው። በጣም ለየት ካለብኝ ነገሮች ውስጥ ዋነኛው ይሄ ነው ማለት ነው። የምትመለከቱት አናሞርፊክ ሌንስ በመግጠም ብቻ በጣም ዋይድ የሆነና የሲኒማቲክ ሉክን የሚሰጠን አይነት ቀረጻዎች እንድንቀርጽ የሚያደርገን አይነት ሌንስ ነው። ይሄ እንዳልኳችሁ ለየት ብሎ ያገኘሁት ነገር ነው። በተጨማሪም ሌላኛው በጣም ቆንጆ ኳሊቲ የምለው ከጎፕሮ ውሃ ውስጥ የመቅረጽ አቅሙ ነው። ያለምንም ኬዚንግ ወይም ደግሞ ኬዝን ሳንጠቀምበት እስከ 33 ፊት ድረስ ማለትም እስከ 10 ሜትር ድረስ ገብቶ መቅረጽ ይችላል። ነገር ግን ኬዚንጉን ተጠቅመን ዲፕ ዳውን የፈለገ አይነት ወተር ፕሬሸር ቢሆን ይዘነው ዝቅ ብለን መቅረጽ እንችላለን ውሃ ውስጥ ማለት ነው። እንድትገዙት በደንብ ሰጀስት የማደርጋችሁ እቃ ነው። ለየት ያሉ በጣም አዳዲስ ፊቸሮች አሉት። እኔም ገና እያየሁት ነው። እኔም ከፍቼው ለራሴ ተጠቅሜው ደግሞ የተሻሻለ ቪዲዮዎችን በቲክቶክ ላይም ሼር ማደርጋችሁ ይሆናል። አንቦክስ ኔሽን ኢትዮጵያ የተለያዩ አይነት ኤሌክትሮኒክሶችን አንቦክስ እያደረገን ሪቪው የምንሰራበት አካውንት ነው። አዳዲስ እቃዎች እንዳያመልጧችሁ ይህንን አካውንት ሰብስክራይብ ማድረግ እንዳትረሱ። ከዛ በተጨማሪ የቲክቶክ አካውንታችንን ዲካርት ኢትዮጵያ በሚል መከታተል ትችላላችሁ ማለት ነው። መልካም ቀን ይሁንላችሁ።